ማህፀኗን እንዳትወልድ እንዳታገባ አልፈልግም። ማንም ሰው እንዲያገባት አልፈልግም። እንድታገባ አልፈልግም። እንድታገባ አልፈልግም። ለምን? በቃ እኔ አግብቻታለሁ። ከኔ ጋር ትኖራለች። በኢንተርኔት አይካለ በአይፓድ ያለ ይክ ነበር እና ደስ አለህ? ደስታ የለኝም። ለምን? ያሰብኩት አልሆነም። ላንቀዋል ላሳብዳት ሊገላት አሰብኩ አልሆነም። አንተው ነው ይሄን ያደረገው? ሰይጣንና ጋንንት። እኔ ሰይጣን ከጠንቋዩ ነው መጣ ከቃልቻው ከጠንቋይ ቤቱ ከቃልቻ ቤቱ ከዛ ነው የመጣሁት። እንዴ ታኝ ይቆጫል። ይቆጨኛል። ከዛ ሁሉ ሰው ከዛ ከዓለም ድብድብ ከዓለም ስድብ ተርፋ እዚህ ጋር ስመጣ እንዴት አይቆጨኝም? ይቆጨኛል። ተቆጨው ስሟን ሳጠፋ አይደለችም ብለው በምን እንዳወቁ አላውቅም። እኔ ግን ልገላት ላጠፋት ቡዳ ናት እያልኩ ስሟን ክስክስ እንዳታገባ እንዳትወልድ ነበረ ላጠፋፋት የመጣሁት። ያው አዋረደችኝ። እመቤቴ አይነት አዋረደችኝ። እሷ ናት። የልቤን ሳልሰራ ነው የተያዝኩት። አባ ተጫወተብን። በአሜሪካ ምድር ላይ ቅልድ አደረገብኝ። እኔንም እየደበደበኝ። አንቺ የት ነው ያለሽው? አሜሪካ እኔ ጋር ነው ያረፈችው የመጣችው። ከዛ ካለችበት ስራ ሲያስጥላት አሁን ለፍልፋ ነበረ። ከዛ ስራ አስጥሎ እንዳበደ ባጇን ብቻ ይዛ መጣች። ከዛ ለምን መጣሽ ስላት ለምን እንደመጣው አላውቅም አትጠይቂኝ፣ ቡዳ መሆኔን ዓለም ስለሚያውቅ እኔ እደበቃለሁ አለችኝ። ሀውካን ቡዳን እንታያለሽ? እኛ የዘር ቡዳ የለብንም። ናን ቡዳ ዓለም የሚያውቀውን ነገር ልደባብቂ ነው። እዚህ ከመጣው ራሱ ትናንትና ልደበድበኝ ሰው ፊት እንደዚህ መቀመጥ አልችልም። እሱ አጠገብ እያለች አሁን ዋና ዓላማዬ ማንከራተት፣ ከሰው በታች ማረግ። እኩዮቿ ሁሉ ከሷ ታናናሾች ሁሉ ወልደዋል። በጣም ነው ባልም ይመጣላት፣ ጥሩ ሰው ይመጣላታል። እሷ ግን ይሄ እንደዚህ ነው እንደዚህ ነው ይሄ እንደዚህ ነው ብላ እንከን አውጥታ እንድትጠላ ነው ማረጋት። በቃ አትፈልግም። ይሄ ነው ስራ ነው። ከቤተሰብ በፊት ነው ባል የመጣላት። ትልልቆቹ ቁጭ ብለው ቤት ውስጥ እኔ ታዲያ ምን ስራ አለኝ? ይሄማ እንደዚህ ነው። አብረ ነው ያደከውና ብልጥ ይሆን አብሬ በምትሄድበት ይሄድ ነበር። አመለጠችኝ እንጂ እሷን አሳብጄ እናቷን ለማናደድ ለእናቷ ያለች አባቷም ይወዳታል። ግን አንዳንዴ እንደዚህ ስትልበት በቃ ይናደድባታል አባቷ። እንዴ ነው የምታረጋት? ፍጥጥ ነው። እስቲ እንዴ ነው ምንድን ነው የምትናገሩኝ? አትንኩኝ። እኔ ለእናንተ ምንድን ነው ለእናንተ ብዙ ነገር አልሆንኩም ወይ? ለምን ትታረጉኛል? ከዛ በታች ለእናንተ ይሁንኩኝ ብዬ እንዲህ አብረ ነው የምትጮኸው? አዎ አብሬ እንደዚህ ነው የማሳብደው። በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ ሰባት ጩኸቱ ቶሎ አቤት ገዘ ምን አሞኝ ነበረ። እዚህ መምጣቴ ነው አላውቅም። አታውቂም? አባታችን እዚህ ጋር መምጣቴ ነው አላውቅም። ከቤት መነሳታችንን ብቻ ነው የማውቀው። እነሱ ምንሽ ነች? ከሷ ናት። አሜሪካን ሀገር አስቸገርኳት። በጣም ታምሜ አስቸገረሻታል? አዎ ማርያም ጸበል ይዛኝ ስትሄድ አውቃለሁ። ከዛ ውጭ ያለውን አታውቂም? ሌላውን አላውቅም አባታችን። ጌታ ኢየሱስ ለዚህ ያበቃን አምላክ ክብር ምስጋና ይግባው። እግዚአብሔርና መስክሩልን። በእልልታ በጭብጨባ እግዚአብሔርና መስክሩልን። ግራ የሚያጋባ ነገር ነው።
አዎ አባ በጣም ነበር ግራ ይገባኝ። እኔማ በጣም ተቸግሬ ነበረ በእውነት እኔ ራሴ ላብድ ነበረ። ህሊናዬን እያወቅኩ ግን ህሊናዬን እንዳላቅሎን ነበር። በቃ በጣም ተቸገርኩ። አንዳንዴ አባቴ ጋር እየደወልኩ አባቴን አስጨንቀው ነበረ። ትደበድበኛለች፣ ትሰድበኛለች፣ ቤቱን ጥዬ ልሄድ ነው ስለ ተይ እንደሱ አይሆንም እያለ አባቴ ይመክረኝ ነበር። በቃ በጣም እቸገር ነበረ። በጣም ነው የሚያቃስተኝ። የሚገርም ነው። ባህሪን እኮ ነው የሚያሳጣው። ዋናውን ክፍል እኮ ነው የሚወስደው። በቃ ማሰቢያውን፣ የህሊናውን ቦታ፣ ማስታወሻውን፣ መረጃ መቀበያውን እሱን እኮ ነው የሚቆጣጠረው። ከዛ በኋላ ራሱ ሲመነቃቀር የራስ ተፈጥሮ ይመስላታል።